የኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ ማግኘት አለመቻላቸውን ተናገሩ። ኢትዮ ቴሌኮም 10 በመቶ ድርሻውን ለኢትዮጵያውያን በሽያጭ አቅርበው አክሲዮን ከገዙ 1 ዓመት ከግማሽ ቢሆንም የድርሻው ገዢዎች እስካሁን የትርፍ ክፍፍልም ሆነ ሪፖርት በሚመለከት ምንም አይነት መረጃ ደርሷቸው እንደማያውቅ ገልጸዋል። አክሲዮኑ ለሽያጭ መቅረቡ ይፋ እንደተደረገ መግዛታቸውን ለሪፖርተር የገለጹት አቶ ኃይሉ ታደሰ የተባሉ ባለድርሻ 1 ዓመት ከ6 ወራት ለሚሆን ጊዜ መጠበቃቸውን፣ ነገር ግን እስካሁን ድረስ እየሰራን ነው ጠብቁ ከሚል ምላሽ ውጭ ምክንያቱ ምን እንደሆነ በግልጽ እንዳልተናገራቸው ተናግረዋል። አክሲዮን የገዛነው ትርፋማ ሆነን ራሳችንን እንጠቅማለን በሚል ነበር የሚሉት አቶ ኃይሉ ይህን እንኳን ባይሆን ቶሎ ምላሽ መስጠት እንደነበረበትና ስራው ምን ደረጃ ላይ እንደሚገኝ ለባለ አክሲዮኖቹ በግልጽ ሊናገር ይገባዋል ብለዋል። ኩባንያው አክሲዮኑን ለሽያጭ ካቀረበ በኋላ ምክንያት ብሎ ያቀረበው የነበረው ባለ አክሲዮኖች የዲጂታል መታወቂያ ባለማቅረባቸው ስለነበር ዲጂታል መታወቂያቸውን በቀረበላቸው ጥያቄ መሰረት መላካቸውን ገልጸው አሁን ችግሩ ይህ ከሆነ ዲጂታል መታወቂያቸውን ለላኩና መስፈርቱን ላሟሉ ገዢዎች የትርፍ ክፍፍልም ሆነ ሪፖርት መላክ እንዳለበት ካልሆነም ምክንያቱ በግልጽ ማወቅ እንደሚገባ አስረድተዋል። ኩባንያው 128 የተሰኘ መስመር ማዘጋጀቱና በዚህ መሰረት መረጃውን ለማጣራትና ምላሽ ለማግኘት መሞከራቸውን አቶ ኃይሉ የተናገሩ ሲሆን የኢትዮ ቴሌኮም የተቋሙ ዓመታዊ የሆነ ሌሎች ሪፖርቶች የሚያገኙት ጋዜጣዊ መግለጫ ሲሰጥ ከሌሎች ምንጮች መሆኑን የሚገልጹት ሌላው አክሲዮን ገዢ እንደ ባለ አክሲዮን ግን ምንም አይነት መረጃ ደርሷቸው እንደማያውቅ አስረድተዋል። ነሐሴ 26 ቀን 2017 ዓ.ም ባለ አክሲዮን መሆናቸውን የሚያረጋግጥ መልእክት እንደደረሳቸውና መልእክቱም የኢትዮ ቴሌኮም ባለ አክሲዮን በመሆኑ እንኳን ደስ አለዎት፣ ኩባንያችን የአክሲዮን ግዢ ሰነዶን አጣርቶ ያጸደቀ ሲሆን የአክሲዮን ባለቤቶ በኢትዮጵያ ካፒታል ገበያ ተረጋግጧል። በቀጣይም አክሲዮኑ በኢትዮጵያ ሰነደ መዋዕለ ንዋይ በኩል ማስተዳደር የሚችሉ ሲሆን ተጨማሪ መረጃዎችን በዝርዝር ይፋ የምናደርግ መሆኑን እንገልጻለን የሚል መሆኑን ሪፖርተሩ ተመላክቷል። በአንድ ድርጅት ውስጥ ተቀጥረው እንደሚሰሩና የወር ደመወዝተኛ መሆናቸውን የሚገልጹት አክሲዮን ገዢው እድሜያቸው ለጡረታ በመድረሱ ከደሞዛቸው በቁጠባ ያጠራቀሙትን ገንዘብ አውጥተው አክሲዮን መግዛታቸውን ይናገራሉ። እንደ ሪል ስቴትና አክሲዮን የሚሸጡ ድርጅቶች መኖራቸውን፣ ነገር ግን ከኢትዮ ቴሌኮም ለመግዛት የወሰኑት የመንግስት ተቋም ስለሆነ እምነት በማሳደራቸው መሆኑን ገልጸዋል። ሆኖም የኩባንያ ዋና ስራ አስፈጻሚ ወይዘሮ ፍሬህይወት ታምሩ የ2017 በጀት ዓመት የስራ አፈጻጸም የ3 ዓመት ስትራቴጂያዊ እቅዳቸውን ሐምሌ 17 ቀን 2017 ዓመተ ምህረት ሲያቀርቡ መንግስት በ2016 በጀት ዓመት መጀመሪያ የኩባንያው 10 በመቶ ድርሻ ለኢትዮጵያውያን ለሽያጭ አቅርቦ እንደነበርና 44377 ባለ አክሲዮኖች ወደ ኩባንያው መቀላቀላቸውን ገልጸው ነበር። ኩባንያው መንግስት ባስቀመጠው አቅጣጫ መሰረት እያስፈጸመ እንደሚገኝ አክሲዮን ለገዙ ባለ ንብረቶች ማረጋገጫ መስጠትና ወደፊት እንዴት ማስተላለፍ ይቻላል በሚለው ጉዳይ ላይ እየሰራ መሆኑን መግለጻቸው ይታወሳል። ኢሶዴፓ ያቀረባቸው 309 እጩዎች በፍርድ ቤት ውሳኔ ከውድድር ውጭ ተደረጉ። የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴራል ከፍተኛ ፍርድ ቤት በኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ ላይ በሰጠው ውሳኔ መሰረት ፓርቲው ለሰባተኛው ሀገራዊ ምርጫ ያቀረባቸውን 309 እጩዎች ከውድድር ውጭ ማድረጉን አስታውቋል። የቦርዱ ምክትል ሰብሳቢ አቶ ተስፋዬ ነዋይ ሚያዝያ 24 ቀን 2018 ዓ.ም ተፈርሞ የወጣውና ሪፖርት የተመለከተው ደብዳቤ ፓርቲው ለሰባተኛ ሀገራዊ ምርጫ በምክትል ሊቀመንበሯ ራሄል ባፌ ዶክተር የቀረቡ እጩዎች በእነ አቶ አጫሞ ቦቴ በኩል ለፌዴራል ከፍተኛ ፍርድ ቤት ይግባኝ እንደተባለባቸው ያስረዳል። ፍርድ ቤቱ በራሄል ዶክተር እና አቶ አጫሞ የቀረቡት እጩዎች አዋጅ ቁጥር 1162 ህዝባር 2011 ዓ.ም አንቀጽ 32 እና በፓርቲው መተዳደሪያ ደንብ መሰረት አንቀጽ 30 እና 32 ህጉን ጠብቀው የቀረቡ ባለመሆናቸው ውድቅ ማድረጉን አስታውቋል። ቦርዱ በደብዳቤው እንደገለጸው ተቃውሞ የቀረበባቸው እጩዎች የያዘ የድምጽ መስጫ ወረቀት ወደ ማተሚያ ቤት ገብቶም ለህትመት ዝግጁ ቢሆንም በሁለቱ ወገኖች መካከል የተፈጠረው ችግር እልባት እስኪያገኝ ድረስ ሳያሳትም መቆየቱን ገልጿል። የፓርቲው ሰዎች ችግራቸውን ፈተው ይቀርባሉ በሚል ሲጠበቅ የነበረ ቢሆንም መፍትሄ ማግኘት አለመቻሉን አስረድቷል። ቦርዱ ይህንን ተከትሎ ችግሩን ለመፍታት ፓርቲው በፍርድ ቤቱ ውሳኔ መሰረት ተገቢውን እርምጃ በመውሰድ ውጤቱን እስከ ሚያዝያ 15 ቀን 2018 ዓ.ም ድረስ እንዲያሳውቁ ሚያዝያ 12 ቀን 2018 ዓ.ም በደብዳቤ ማሳወቁን ገልጿል። ራሄል ዶክተር እና አቶ አጫሞ በተሰጣቸው የጊዜ ገደብ የተጠየቁት መፈጸም አለመቻላቸውን እንዲሁም ከሁለቱ ግለሰቦች ጋር የተናጠል ውይይት ማድረጉን አብራርቷል። ይሁን እንጂ ሁለቱም ወገኖች ተቀራርበው ልዩነታቸውን አስወግደው ፓርቲው በምርጫው እንዲሳተፍ በማለት በፍርድ ቤት ውሳኔ መሰረት እስከ ሚያዝያ 23 ቀን እጩዎቻቸውን በጋራ እንዲያቀርቡ እድል ቢሰጥም ሊጠቀሙበት
አለመቻላቸውን አስታውቋል። መጪው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የገለጸው ቦርዱም ከሀገር ውጭ የሚታተሙ የድምጽ መስጫ ወረቀት ከዚህ በላይ መዘግየት ስለሌለበትና የመራጮችን የመምረጥ መብት ችግር ላይ የሚጥል ሆኖ በመገኘቱ ከዚህ በላይ ሊጠበቅ የማይችል መሆኑን ገልጿል። ምርጫ ቦርዱ የፍርድ ቤት ውሳኔ የመፈጸም ግዴታ ያለበት መሆኑን በመግለጽ ኢሶዴፓ ለሰባተኛው ጠቅላላ ሀገራዊ ምርጫ ለህዝብ ይፋ ተደርገው የነበሩ እጩዎች በምርጫ እንደማይሳተፉና ከውድድሩ ውጭ መሆናቸውን አስታውቋል። የኢሶዴፓ ምክትል ሊቀመንበር ራሄል ዶክተር ሚያዝያ 24 ቀን 2018 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ የጻፉት አቤቱታ ሪፖርት የተመለከተው ደብዳቤ እንደሚያመለክተው ፓርቲው ህጋዊ መስፈርቱን ተከትሎ 309 እጩዎችን አስመዝግቧል። ምክትል ሊቀመንበሯ የጻፉት ደብዳቤ ሚያዝያ 6 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት የሰጠው ውሳኔ የጉዳዩ ባለቤት የሆነው ኢሶዴፓ ባላወቀበትና ባልተሳተፈበት የክስ ሂደት የተወሰነ ነው ይላል። ውሳኔው ፓርቲው በሰባተኛው ሀገራዊ ምርጫ እየተፎካከሩ የሚገኙት የፓርቲውን ተወካዮችና እጩዎች የሚጎዳ ውጤቱም ህዝብን አማራጭ የሚያሳጣና የዲሞክራሲ ሂደቱን የሚያጨልም በመሆኑ ለትክክለኛ ፍትሐዊነት ክሱ ወደ ኋላ ተመልሶ በኢሶዴፓ ጣልቃ ገብነት እንዲካሄድ ተወስኖ መዝገቡ በድጋሚ መታየት አለበት ብሏል። የራሄል ዶክተር አቤቱታ አክሎም በአዋጅ ቁጥር 1162 ህዝባር 2017 ዓ.ም አንቀጽ 42 ንዑስ አንቀጽ 2 መሰረት በእጩዎች ላይ ህጋዊ እርምጃ ሊወሰድባቸው የሚችለው የምርጫ ውጤቱ በቦርዱ አማካኝነት በይፋ ለህዝቡ ከተገለጸ በኋላ ብቻ ስለሆነ በዚህም መሰረት ከምርጫው ሂደት የሚያግዳቸው ነገር የለም ሲል ያስረዳል። ሳውዲ አረቢያ በኢትዮጵያ ፍልሰተኞች ላይ ለተፈጸመው ያቀደችው ግድያ በአስቸኳይ እንዲታገድ ሂውማን ራይትስ ዎች ጠየቁም። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ፍልሰተኞች ከአደንዛዥ እጽ ጋር በተያያዘ ወንጀሎች ምክንያት በማንኛውም ሰዓት ሊገደሉ የሚችሉበት ከፍተኛ ስጋት ላይ መሆናቸውን ሂውማን ራይትስ ዎች ማክሰኞ ዕለት አስታውቀዋል። የሳውዲ አረቢያ ባለስልጣናት እንደ ኢሮፒያን አቆጣጠር ሚያዝያ 21 ቀን 2026 ሌሎች 3 ሰዎችን ረሽነዋል። ሳውዲ አረቢያ መሰረታዊ የፍትህ ስርዓትን ባልተከተለ ችሎት ጥቃት በሌለባቸው ወንጀሎች የውጭ ሀገር ስደተኞችን ለመግደል የምታሳየው ፈቃደኝነት ለሰዎች መብትና ህይወት ያላትን ጥልቅ ንቀት ያሳያል ሲሉም በድርጅቱ ከፍተኛ የስደተኞች መብት ተመራማሪ ናዲያ ሃርማን ተናግረዋል።